አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ ደግሞ ጎራ ብለናል ወደ ሱቁ። በጣም ነው የምትወዱትኝ። እስከ መጨረሻው ቪዲዮን ተመልከቱ። እንደተለመደው ቪዲዮን ስታዩ ላይክ አድርጉ፣ እንዲሁም ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱ ለማለት ነው። ዛሬ የማሳያችሁ ለየት ያለ ነው። እውነት በጣም የመጀመሪያ ቀን ነው እዚህ ሞል ሳይሄድና እንዴት አባቱ እንደሚያምር እኔ ለራሴ ያው የሀበሻ ልብስ ምናምን ነው የምወደው ብዙ ጊዜና ግን ደግሞ እዚህ የዚህ ሀገር ልብስ ምናምን ከፈለኩ የሆነ ቦለል ያለ ነገር ፉስታን ምናምን ብቻ ሰፋፊ ነገር ምናምን ነው የምወደው እና ግን እዚህ ምንም የጠላሁለት ነገር የለም። በጣም ነው የሚያምረው ሁሉ ነገሩ፣ ልብሱ ጥራቱ እንዴት አባቱ እንደሚያምር ማሻአላህ ተባረከላ። እውነት እንዴት እንደወደድኩት። መካከለኛ ነው ዋጋው፣ በጣም አሪፍ ነው። ትንሽ ወደድ ይላል፣ መካከለኛም አለ። ብቻ ከ50 ብር ከ50 ሪያል ጀምሮ እስከ 350 አንድ ልብስ 350 ማለት ነው። አሳያችኋለሁ። ቪዲዮን እስከ መጨረሻው ተመልከቱት። በጣም ነው የሚያምረው። ግን ይሄ ስፖርት ምናምን ነው፣ ተለጣጭ ነው። ይሄ ልብስ ደግሞ እንዴት ነው የምወደው እኔ። ሱሪና ኮት ብዙ ጊዜ አልወድም፣ ግን የዚህ አይነት ልብስ በጣም ነው የሚመቸኝ፣ ደስ ይለኛል። ያው ወፍራም ስለሆንሽ ነው እንዳትሉ። በጣም ነው የምወደው የዚህ ዘር፣ ግን ውድ ነው። ይሄ ትንሽ ወለድ ይላል። እኔ ጋር እስከ መጨረሻው ቪዲዮን ተመልከቱ። ያው 189 ብር አሁን ያያችሁት ልብስ ማለት ነው። ግን በጣም ነው የሚያምረው። የሆነ ከሰው ፊት ስትለብሱት ሙረተብ ነው፣ በጣም ነው የሚያምረው። ዋው! እኔማ እያንዳንዱ ልብስ ነው ያስደነቀኝ። የህንድ ልብስ ራሱ አለ፣ አይገርምም? የህንድ ልብስ እኔ ሲለበስ ምናምን ነው እንጂ አጋጥሞኝ አያውቅምና ብዙ ጊዜ ሱቅ እሄዳለሁ፣ ግን የህንድ ልብስ አይቼ አላውቅም። እዚህ ሱቅ ግን የህንድ ጫማም የህንድ ልብስም አለ። በጣም ነው የሚያምረው። ግን አብዛኛው ሲጀመር ህንዶቹ ናቸው የሚጠቀሙት ይህን ሱቅ። ሞሉ ምናምን አብዛኛዎቹ ህንዶቹ ናቸው ያሉት እና የእነሱ ነገር አለ፣ ሁሉም አለ። ይሄ ጉርዱ ምናምን የጉርዱና እንደገና ደግሞ ይሄ ምንድነው የሚባለው ሳሪ ነው የሚሉት ልብስ፣ እሱ ራሱ አለ። ጆሮ ጌጣቸው አለ፣ የህንዶቹ ጫማቸው፣ ይሄ ሱሪና ኮቱ ምናምን የህንዶቹ አለ። ጂንስ፣ ይሄን እንትን ደግሞ ይሄን ጃኬት እንዴት እንደወደድኩ ስንት እንደተመላለስኩበት ታዩኛላችሁ እዚህ ቪዲዮ። በጣም ነው የወደድኩት፣ ግን መጨረሻም ያው ገዛሁት። በጣም ነው የተመቸኝ። 90 ብር ነው። ከ90 ብር 1 ብር ነው የሚመለስላችሁ። የሚገርማችሁ ግን የሆነ ለስላሴው በተለይ ለሀገር ቤት እዚህ እንኳ ያው እኛ ካለንበት መካከለኛ ስለሆነ ብርድ የለም እዚህ ሀገር፣ ለዛ ብዙም አያስፈልግም። ግን ለሀገር ቤት በጣም ነው የሚመቸው። ክብደቱ ምናምን ለስላሴው እንዴት አባቱ እንደሚያምር በጣም ነው የተመቸኝ። ይሄ ደግሞ የሚያማምር ጂንስ፣ የሚያማምር ቲሸርት፣ ሸሚዝ ሁሉም አላቸው። ግን ጥራቱ ነው ከሁሉም እኔ ጥራቱ ነው ያስደነቀኝ። እዚህ ደግሞ የምወደው ኮት የዚህ ዘር በጣም ነው የምወደው አለኝ ራሱ። ይሄ ደግሞ በጣም ነው የሚያምረው። ለወንድም ለሴትም አለ። በቅድሙ ባያችሁት ጃኬት ይሄ በእንትን ሽምቃቅ የሌለው ማለት ነው፣ ዝግ። ይሄው ደግሜ ስመጣበት ወይኔ እኔ እኮ የወደድኩት ነገር አይኖር። ተመላለሽ ነው የምሞተው። የሆነ ነገር ከወደድኩ በቃ ወይ ይዤው ካልሄድኩ አይነፍሰኝም። ከዛ ከቤት ራሱ መጥቼ ማለት ነው ይነድመኛል ካልገዛሁት። ምንም እሺ አይለኝም፣ ከአይምሮ አይወጣም። የሆነ ነገር ከወደድኩ እሺ አይለኝም። ግን ከዚህ ሱቅ ምንም የምጠሩት ነገር የለም እውነት። እንደውም አበያ ምናምን አልቀረጽኩላችሁም እንጂ የሚያማምር አበያ በቃ እስከ 200 ምናምን ነው። የመጨረሻ ውድ ከተባለ 200 ሪያል ነው። ግን በጣም ነው የሚያምረው አበያው። ፍራሻ ምናምን አለ፣ ይሄ ኪሎሽ ፍራሻም አለ፣ አዲቡም አለ። በጣም ነው የሚያምረው። እዚህ ደግሞ የሌሊት ልብስ ነው። ወይኔ በጣም ነው የሚያምረው። ማለት ቤት ለቤት ምናምን የሚለበስ ልብስ ማለት ነው። ከባሉካ ባልም ካለ ከባሉካ፣ እንዲሁም ደግሞ ራስን ለማስደሳት ያውፋ ለማለት ያክል ቤት ለቤት የሚለበሱ ናቸው። በጣም ነው የሚያማምሩት። የልጅም አለ፣ የአዋቂም የልጅም ነው ያለው። ከልጆቻችሁ ጋር ጠገም ከፈለጋችሁ ከጓደኛ ጋር ከእህት ጋር መጠገም ይቻላል።
እንዳሉ ቢጃማ ናቸው እነዚህ። እነዚህ አሁን ዋጋቸው በጣም አሪፍ ነው፣ ተመጣጣኝ ነው። ከ48 ከ46 ምናምን እስከ እንደዛ ናቸው። 46 46 30 ምናምንም አሉ መሰል እነዚህ እንኳን ቢጃማዎቹ እርግጠኛ አይደለሁም፣ ግን አይቼዋለሁ ግን ረሳሁት። እነዚህ ራሱ እንዴት እንደሚያምሩ የሆነ ቀየር ያለ ነገር ስትፈልጉ ጥራት ያለው ልብስ ይሄ እኔ አብዛኛው የሞል ልብስ ነው። እኔ ከሀበሻ ቀሚስ ከሹፌን ከወጣው ሞል ላይ ነው የምገዛው። ምክንያቱም በጣም ነው እንትን የሚመቸኝ፣ ደስ ይለኛል። ልስላሴው አይጎፍት ምን አይል ማለቂያም የለው። ሲጀመር በጣም ነው ደስ የሚለኝ ስለብሰው፣ ምርታህ ነኝ። የስራ ልብስ ከፈለኩ ነው እኔ በአመካ ምናምን የምገዛው። አዲ ሱቅ የምገዛው የስራ ልብስ ነው። እነዚህ ደግሞ የሌሊት ልብሶች ናቸው። ለስላሳ ናቸው፣ ብታዩ ተለጣጭ ናቸው። በጣም ለስላሳ ናቸው። እነዚህ 50 ሪያል 50 ሪያል አለው፣ 150 አለ፣ 130 አለ። በጣም ነው የሚያምሩት። እንትን ይሄ ብርቅርቄ ምናምን ነገር የላቸውም። ለተሸፋኞች ምናምን በጣም ነው የሚያምረው። ይሄ ጅልባቡ ዋው ነው። በጣም የሚያማምሩ ጅልባብ አላቸው። በነገራችን ላይ በጣም እንትን ነው፣ ኪሎች ነው፣ ፈራሽ ምናምን የሆነ ሰፊ ነው፣ ደስ ይላል። ከስሞል ጀምሮ እስከ ዳብል ኤክስ ምናምን ነው ያለው። ይሄ መጋሱ ራሱ በጣም ነው የሚያምሩ። ከዚህ አንድ ገዝቻለሁ፣ አሳያችኋለሁ መጨረሻ ላይ ዱዮ ከሆነ። እኔ እንትን የሆነ ኪሎች ነገር ይመቸኛል፣ ደስ ይለኛል ኪሎች ልብስ። እና ይሄ ደግሞ እንዴት እንደወደድኳቸው። እኔማ ከህንድ ሀገር ነው እንደ የመጣው እያልኩ የህንድ ልብስ ሳይበት ማለት ነው። ለስላሴው ምናምን ጥራቱ የሆነ ከረኖቹ ራሱ በጣም ነው የሚያማምሩት። እና ይሄ ህንድ ነው እንደ ሱቁ እያልኩ እንዳለ በቃ ከሱቁ የምታዩቸው ህንድ ናቸው። ሽፉና ይሄ ጅልባቦች እንዴት እንደሚያምሩ መጋሳት አለው በነገራችን ላይ። አሁን እነዚህ ህንድ ናቸው። ይሄ ቤት ለቤት ምናምን የሚለብሱት ልብስ መሰለኝ። ከነ ጫማው ጋር ነው ራሱ ታገማሉ። ማች ምናምን ነው ከላይ ታዩታላችሁ። ይሄ ልብስ ነው ራሱ 300 ምናምን። ይሄ ልብስ እውነት ሳየው በሩቁ እንዴት እንትን ደስ ብሎኝ ሮጬ እንዳየሁት፣ ግን ቅርብ ብዬ አየዋለሁ 300 ምናምን 360 ምናምን ይሁን ብቻ እንደዛ ነው ሂሳቡ። እንዴት ግን እንደሚያምር ወይ! በካሜራማ እንደውም ብዙም አያምርም። በአካል ብታዩት እንዴት እንደሚያምር ግን ውድ ነው። ቢስሚላ እንዴ! ምንድነው የሆነ ወርቅ ነገር ጣል አድርገውበት አንዴ እያልኩኝ አገላብጬ ነው ያየሁት። እኔማ ምንድነው ነገር ግን በጣም ነው የሚያምረው። በጣም ነው የሚያምረው። ከራኑ ብትሉ ምን ብትሉ 369 ብር ጌት እየጠበቀኝ። እነዚህ ጅልባቦች ደግሞ በጣም ነው የሚያምሩት። እጅግያቸው ምናምን በጣም ሰፊ ነው። እነዚህ ደግሞ ከልጆቻችሁ ጋር ጠገምከ በጣም ነው የሚያምሩት። ትናንሾች ምናምን አሉ። ወይኔ ሲያምር! እነዚህ ራሱ ማሻአላ ተባረከላ ይመስለኛል። ለረመዳን ነው መሰል እንደዚህ ፏ ያረጉት ሱቁን። በጣም ነው የሚያምረው። አይ ለመጀመሪያ ጊዜ ሳይሆን ነው እዚህ ሱቅና እንደው አንድ እንኳን ጅል የምለው ነው ያጣሁት። እስኪ ይሄ ደግሞ ሱፍ ነው በነገራችን ላይ። የሴት ሱፍ አላቸው፣ ሱፍ ምናምን አላቸው። ማሻአላ ዝንጥ ያለ ሱፍ አላቸው።
ዋው ይሄን ራሱ እንዴት እንደወደድኩት። በነገራችን ላይ ጥረት ጥረት ያለ የሆነ ልብስ ማብዛት አያስፈልግም በስደት ቢሆንም ግን ያው ጠራ ያሉ ከሰው ጋር ስትገናኙ የምትለብሷቸው ነገር ካለ ውድም ቢሆኑ የሚያማምር ነገር ውድ ሆኖ የሚያማምር ነገር ትንሽ ይሻላል። የሆነው ገፋ ፎቶ ተጠራቅሞ እንትን በኋላ ለመላኪያ ዕዳ ይዞ ለመሄድ ዕዳ ቤት ሲቀየር ዕዳ በጣም መከራ ነው። እዚህ ሀገር ልብስ ሲጠራቀም ይሄ ነው የህንድ ልብስ አይገርምም? ይሄን ልብስ በጣም ነው የገረመኝ። እንደውም ሰልሰል ነበር የማየው እኔ ብቻ በጣም ነው የሚያምረው። እንደውም ከስልኩ ከረኑ ምናምን እንትን አላለልኝም እንጂ ሲያምር ልክ እንደ ጉርድ ሱሪ ይመስላል። ሱሪ ነው ግን ጉርድ ነው የሚመስለው። በጣም ነው የሚያምረው። ወደድ ይላል። ይሄም 100 ምናምን ይሁን ምናምን እንደዛ 200 ይሁን እንደዛ ነው። በከረን ነው ያላቸው። ሌላው ይሄ ልብስ ወይኔ ይሄ ልብስ እንዴት እንደወደድኩት በጣም ነው የተመላለስኩበት። የሆነ የኛን ሀገር ልብስ ነው የሚመስለው ከላይ የተሰራው ወደ ሀበሻ ምናምን ቀሚስ የሄደንና በጣም ነው የሚያምረው። እጅግየው ብትሉ ምናምን ከታይ ፍራሽ ነው። በቃ ስታይሉ በጣም ነው የሚያምረው። በጣም ነው የሚያምረው። ሲለበስ ደግሞ አሰብኩት የራሱ 200 ምናምን ነው። ገርሞኝ በከረን አላቸው ግን ውድ ነው። ውድ ነው 200 ምናምን ሪያል እኮ ነው በፈጣሪ። ለካ ሰው እየዘገየ ሲመጣ ማለት ነው ሁሉ ነገር ውድ ነው። በፊት ምንም አይመስለንም ነበር በነገራችን ላይ ልብስ ለመግዛት። አሁን ላይ ግን እኔ እንጃ ብዙም ልብስ ለመግዛት እኮ የሚደፍር ሰው የለም። ሁሉም ሂሳብ ላይ ነው። ሁሉም የሆነ እቅድ ላይ ነው። ሁሉም አላማ ላይ ነው። አቤት ደስ ስንል አሁን እኮ ሁሉም የራሱ አላማ አለው። በፊት ብዙም ያን ያለ አይደለም እኔ እንጃ በሞኙስ ጊዜ በጣም ብዙ ጊዜ እንትን ብለናል። ግን አሁን ላይ አልሐምዱሊላህ ሁሉም የራሱ ትግል ላይ ነው ያለው። አሁን ለራሴ ማለት ጀምረናል አልሐምዱሊላህ ከቤተሰብ ትንሽ ወጣ እያልን ነው። አልነው አይገፋም። የሚገፋ ነገር የለም። አሁን ላይ ራሳችሁን ስታስቡት የሆነ ወይ ራሳችንን አላስደስታን ወይ የሆነ ብቻ አልሐምዱሊላህ ቤተሰብ ማገዝም እኮ አንድ ትልቅ ደስታ ነው። ግን ደግሞ አንዳንዴ ለራሴ ማለት ጥሩ ነው። በሰው ሀገር የሆነ ሰዓት እድሜ ከሄደው በኋላ ጉልበት ከደከመ በኋላ የሆነ ራሳችሁን ዝም ብላችሁ ታዘቡት። በቃኝ በምትሉበት ሰዓት ምን አለኝ ትላላችሁ? ምን ይዤ ነው የምገባው? ምን ላይስ ነው የምወድቀው? ምናምን ትላላችሁ። ይሄ እንዳለ ጅልባቡ ሁሉም ጫማ ጠገም አለው እዚህ ሀገር። ይሄ እንድቅ አይደለ? በጣም ነው የሚያምሩት። በጣም ነው የወደድኩላቸው። እነዚህ ደግሞ ቀለል ያሉ ናቸው። በጣም ነው የሚያምሩት። ይመቻሉ ደግሞ ዋው ነው የሚያስብሉት እነዚህ ሸበጦች። ከጅልባቦቹ ጋር መጠቀም ትችላላችሁ። የምትፈልጉትን ከከረኑ ጋር ማች ማድረግ ይቻላል። ዋጋውም አሪፍ ነው። ዋጋው ራሱ አሪፍ ነው። በጣም ነው የሚያማምሩት እነዚህ ጫማ። ይሄ ከፍታውን ምናምን በጣም ከፍ ያለውን አልወደውም እና ይሄ እንትን ጥርጥር ያሉ ናቸው። በጣም አሪፍ ናቸው። የእጅ ቦርሳና ቦርሳ በጣም ነው የሚያምረው። የራሱ ለስላሴው ምናምን በእጃችሁ ስትነኩት በጣም ነው የሚያምረው። ያው የሚያምረው የምላችሁ ለራሴ ስላማረኝ ነው። ቆንጆ ነው። በጣም ነው የሚያምረው። መችስ ነጋዴ አይደለሁ። ነጋዴ ጅል ነው አያውቅም ነው የምትሉት፣ ግን እኔ ነጋዴ አይደለሁም። በጣም ስለወደድኩትና ከፈለጋችሁ በሚለው ቦታውን ላመለከታችሁ ስለፈለግኩ ነው እንጂ እኔ ነጋዴ አይደለሁም። ግን በጣም ነው የሚያምረው። ጥራቱን ስለወደድኩት ለምን አላካፍላችሁም በሚለው ነው። አንዳንዴ የሆነን ነገር ፈልገን ምን አለበት የት ሄደን እንግዛ ምናምን እንላለንና ነጋዴዎቹም ደግሞ ታውቃላችሁ ዋጋቸው የሚነካ ሆኖ አይደለም። ግን ወጣ ብላችሁ የምትፈልጉትን ነገር ገዛ አድርጋችሁ መመለስ ነው። አንጡልኝና ጠለበት በጣም ነው የሚጎዳው።
የልብም አይሞሉም። አንደኛ ደግሞ ማን እንደ ራስህ ሄደህ ስትገዛ ያረካል፣ ደስ ይላል። ትላልቅ ቦርሳ ራሱ አላቸው። በጣም ነው የሚያምሩ፣ ትወዱታላችሁ። እነዚህ ህፃን ናቸው። በጣም ነው የሚያምሩት። ማለቴ ከ4 ከ3 አመት በላይ እነዚህ ማለት ሽፍኖቹ። እነዚህ ደግሞ ከፈሳቴን ምናምን የሚጠገሙ ማለት ነው። ይሄ ደግሞ ለህፃናት ነው። በጣም ነው የሚያማምረው። ለውሃ ምናምን አሪፍ ነው። ለፈሳቲን ተገም የህፃናት እዚህ ያለው አካባቢ ሁሉም የህፃናት ነው። ወርሳስ ተመር 39 ብር ምናምን። ወይኔ ይሄን ጫማ ደግሞ ብዙ ጊዜ ፈልጌያለሁ። ይሄን ጫማ ብዙ ቦታ ግን በቃ ትክክለኛ አስሊውን አላገኘሁትም ነበርና እዚህ ሳይው እንዴት እንደደነገጥኩ በጣም ነው የምወደው። የሆነ ለልጆች በጣም ነው የሚያምረው ከልብስ ጋር ምናምን። ኢትዮጵያ በተለይ በጣም ነው የሚያምረው። ደግሞ ምቾታቸው እንጂ የሆነ ወፍራም ነው ምናምን። ወፍራም ቢሆንም ቀላል ነው፣ የሚከብድ አይደለም። ለህፃናት በተለይ በጣም ነው የሚያምሩት። ደግሞ የሆነ እንትን አለው መገደፊያ፣ ይሄ መያዣ ምናምን አለው። ከፈለጋችሁ እሱን አልባ፣ ከፈለጋችሁ ደግሞ በሱም ይቻላል። ብቻ በጣም ነው የወደድኩት። እኔ ስፈልገው ብዙ ጊዜ ስፈልገው የነበረ ጫማ ነው። ብዙ አመት ያው ወንድ ልጅ ከወለድኩ በኋላ ማለቴ ነው። ወንድሞችም ስላሉኝ እናቴ ላኪ ስትለኝ ይሄን ጫማ ነበር የምፈልግላት እና አላገኘሁትም ነበር። አስሊውን አላገኘሁትም ነበር። እና እናቴ ደግሞ እዛ ሰው ምናምን የሰው ልጅ ለብሶ ምናምን እንደዚህ ስለምታይ ከእሱ ሀገር አይደለ የተላከው ትለኛለች። እና እኔ ቦታውን አላወቅኩትም ነበር። ግን ዛሬ ሳየው እንዴት ደስ እንዳለኝ። ያው ኢንሻአላህ በቅርብ ቀን ገዝቼ እልክላችኋለሁ። እነዚህ ደግሞ ሽፍኖች ናቸው ለሴት ልጆች ጫማ። ወይኔ አሰብኳት ልጄን እንዴት እንደሚያምሩባት አሁን እነዚህን ብትለብሱ። እነዚህ ቦርሳ ወይኔ እዚህ አይነት ከረን ቦርሳ ላይ ስወድ በቃ እንዳለ ሁሉም መጨረሻው የምጠቀመው ነው። ይሄ ይዘር ነው በቃ አልቀይረው ብዬ በቃ እህቶቼ የራሱ ሰልችተው ተንከረኑ። በጣም ነው የምወደው የዚህ ከረን። የህፃናት ቦርሳ በእነሱ አቅምም ቦርሳ አላቸው። አልሐምዱሊላህ ከኛም አልፎ እነሱም ይይዛሉ ማለት ነው። በፊት ቦርሳ ብዙም አያያዝም ነበርኩ እኔ በነበርኩበት ሰዓት አገር ቤት። አሁን ግን ያለ ቦርሳ እንንቀሳቀስም ስትለኝ እናቴ ገርሞኛል። ማሻአላህ ሀገራችን ተሻሽሏል። እናም አላችኋለሁ ቤተሰብ ከዚህ ድረስ ከመጣችሁ አደራ ቪዲዮዬን ላይክ በማድረግ ተባበሩኝ የኔ ወዶች። እንደገና ደግሞ አዲስ ከሆናችሁ ምንም አይከፈልበትም፣ ሰብስክራይብ አድርጉኝ። አዳዲስ ነገር ኢንሻአላህ ለመስራት ዝግጁ ነኝ። ኢንሻአላህ ሰዓቴም ስለሞላልኝ ሞኔታይዝ በቅርብ ሆናለሁ። ዩቲዩብ እየተስተካከለ ነው። ባለፈ ቀን እንግዲህ ብዙ ነገር እንሰራበታለን ብዬ አስባለሁ። እና በጣም የሚያማምረው ወደ ኢትዮጵያ መሄድ የምትፈልጉ ሰዎች ደግሞ በጣም የሚያማምር ነው። እና ግዙ፣ ጥራት ያለው ለቤተሰብ ዝም ብላችሁ የአረብ እንትን ነው ምናምን ከምትባሉ ያልሆነ ቦታ ገዝታችሁ ግን ጥራት ያለው አንዳንድ ልብስ ለቤተሰብ በቂ ነው ብዬ ነው የማስበው፣ ጥራት ካለው። ምክንያቱም አሁን ላይ ምንም ይዛችሁ ሄዱ አያመሰግኑም። ልብስ ከምትሰጧቸው ብር ቢሰጧቸው ነው የሚመርጡት። ምክንያቱም ከልብሱ የተነሳ ትንሽ ተለብሶ ይጎፍታል፣ ብቻ አያረካቸውም። ለምን እንደሆነ አላውቅም። ይሄ ደግሞ ሱሪና ኮት ነው፣ በጣም ነው የሚያምረው። ወይኔ ሲያምር ትንሽ ወደድ አለ እንጂ በጣም ነው የሚያምረው። እኔ እንዲህ ያለ ነገር እወዳለሁ። ይሄ ጋውን ያለው ምናምን በጣም ይመቸኛል፣ ደስ ይለኛል። በጣም ነው የሚያምረው። ከረን አላቸው ምናምን ዋው ነው።
የሆነ ዱባይ ምናምን ነበር በቲክቶክ ያየሁት ይሄ ልብስና እዚህ ሳይሆን እንዴት ደስ እንዳለኝ በጣም ደስ አለኝ። በጣም የሚያምረው ይሄ ከለር ያው በውስጡ ቦዲ ያለው ምናምን ከዛ ቲሸርቱ ራሱ ከታይ ድረስ ረዝም ነው ያምራል። ከጉልበት በታይ ነው ማለት ነው። በጣም ነው የሚያምረው። በውስጥ ደግሞ ቦዲ ያላቸው የሆነ ጭንቅንቅ ያለ ልብስ አልወድም እኔ አልወድም። የሆነ ሰውነቴ ላይ ልክክ የሚል ነገር አልወድም። ጥሎብኝና ቦለል ያለ ነገር ይመቸኛል። ይሄ ደግሞ ጫማ የህንድ ጫማ ነው። ማሻአላ ተባረከላ በጣም ነው የሚያምረው። አብዛኛው የህንድ ልብስ ሲባል በጣም ውድ ነው የሚመስለን ወይም የሚገዛው ሌላ ቦታ ምናምን እንደዚህ ስንጠይቅ ውድ ነው። እዚህ ግን አሪፍ ነው፣ ተመጣጣኝ ነው። በጣም እንወዳለን፣ በጣም ርካሽ አይደለም፣ አሪፍ ዋጋ ነው። እዚህ ደግሞ የህፃናት አልጋ ወይኔ ልጆች የኔ ወዶች ነበራቸው። ትዝታ አለብን ትላለህ። በጣም ነው የሚያምረው። የልጅ የህፃናት አልጋ ምናምን ነገሩ ሀገራችን አሁን ላይ ተሻሽሏል። ሁሉም አለ። ብር ይኖር እንጂ የሌለ ነገር የለም ሀገራችን ላይ። በጣም የሚያማምር ነገር እንዴት እንደሚያምር ማሻአላ። የምትወልዱ ካላችሁ ነገሩ እዚህ ሀገር የሆነ ገዝታችሁት ለልጆቻችሁ ምናምን ተደስታችሁበት ከዛ ያው ልጅ አያድግም እዚህ ሀገር መቼም ወደ ሀገር ስለሚላክ ከዛ ምን ታርጉታላችሁ? አልጋውን በጣም ከባድ ነው፣ ትዝታውም ከባድ ነው። እንደገና በውድ ነገር ገዝታችሁ ምንም አያደርግላችሁ። አልጋ ግዙ ብዬ አልመክርም። ብቻ ግን የራሳቸው አልጋ እኮ አለ ትናንሾች። እነዚህ ደግሞ የህፃናት ልብስ ነው ብታዩ ሲሞቁ ውስጣቸው ምናምን ለስላሴያቸው እንዴት ደስ እንደሚሉ የብርድ ናቸው እና በጣም ነው የሚያምረው። 30% ቅናሽ አለው ይላል። በጣም ነው የሚያምረው። ሹሁ ኬፍ የሰላም የወንድ ልጅ ልብስ ሀቢቢ ወላሂ ረዩኒ የእኔ ወንድ ልጅ ኢንሻአላህ በሀገራችን ደግሞ በቅርብ ቀን አላህ አሳክቶልን ወደ ሀገራችን ተመልሰን ልጆቻችን ጋር የምንኖር ቤተሰብ ጋር የምንገናኝ አላህ ያርገን። እዚህ ድረስ ከመጣችሁ ከልብ ነው ማመሰግነው ውድ ቤተሰቦች። አበረታቱኝ ለማለት ያክል ነው። ብቻ አዳዲስ ነገር የሆነ እንድሰራም እንድታበረታቱኝ እፈልጋለሁ እንድሰራ። ቦታው ደግሞ ሳልነግራችሁ ሳልወጣም ቦታው ሱቅ ሻጤ ነው። እኔ ራሱ ለመጀመሪያ ጊዜ ሱቅ ሻጤ እንዲህ ያለ ሱቅ ማለቱን አላውቅም ነበር እና ብዙ ጊዜ ተመላልሻለሁ። 5 ዓመት አውቀዋለሁ ሱቁን፣ ግን እንዲህ ያለ ሱቅ እንዳለው አላውቅም ነበር እና ሱቅ ሻጤ ነው። ምንም የህፃናት ልብስ ብትሉ፣ የአዋቂ ልብስ ብትሉ፣ አባያ ብትሉ፣ ጫማ ብትሉ የሌለ ነገር የለም። ቦርሳ ብትሉ ሁሉንም ያሟላ ሞል ነው። ሱቅ ሻጤ ማለታችሁ የሆነ ክቡ አለ የለ፣ ከዛ ፊት ለፊት የሆነ ፎቅና ምድር አለ፣ እዛ ውስጥ ነው ማለት ነው። ያው አስፈላጊ ከሆነ በኮሜንት ጻፉልኝና የሱቁን እንትን አስቀምጥላችኋለሁ ማለት ነው። አልያዝኩትም ስሙን፣ የሱቁን ስም ማለት ነው። ብቻ በጣም የሚያማምሩ ነገር አላቸው። ማሻአላ ተባረከላ። ከወደዳችሁት ላይክ እና በአዳዲስ ቪዲዮ እስከምንገናኝ ሰላም እንገናኝ እላለሁ። እዚህ ደግሞ ርካሽ ነው ማሻአላ 19 ብር 29 ብርም አለ ምናምን። አሪፍ ናቸው ፈሳቲኖች። እነዚህ ውድ ናቸው። እነዚህ ትንሽ ወደድ ይላሉ ግን ያማምራሉ ማሻአላ። ዋው የሴሌ ልብስ እኮ ምንም ይሁን ያምራል። ፈሳቲ ናቸው። የሆነ ከረናቸው ምናምን ቦግ ብሎ ቦለል ብለው ምናምን በጣም ነው የሚያምሩ። ከጫማቸው ጋር ማች ማለት ነው። እና ቤተሰቦች እየወዳችኋለሁ። ደህና እንገናኝ።